ሰላም ጋይስ ውዶች እንዴት ናችሁ? ደህና አደራችሁ? ዋላችሁ? አረፈዳችሁ? እንዴት ናችሁ? እኛ በጣም ደህና ነን። የሆነ ነገር ዛሬ ላሳያችሁ ነው የመጣሁት። ይሄን የሚገምት ይሄ ይበላል ወይስ አይበላም? እኛ ሀገር ምንድን ነው አብይ ምን ይሆናል መሰላችሁ? የስፒናሽ ቅጠል ነው መሰለኝ። የሆነ ጊዜ ይሄ ቅጠል ይበላል ምናምን ብሎ ሲያስተዋውቅ የሆነ ያየው መሰለኝ፣ ወይም ደግሞ ስተላለፍ ስክሮል አድርጌ ወይም የሆነ ነገር ብቻ ግን ያየው መሰለኝ እና አብዛኛው ሰው አልተቀበለውም ነበረ። ጭራሽ ቅጠል ብለ እንደ ፍየል ቅጠል ብሉ ይለናል ምናምን ብላ ተብሎ ተሰደዋል። ግን እኛ ሜንታሊ ችግር አለብን አንዳንዴ ማለት ነው። ብዙ እንትኖች ብዙ ማናቅ ነገሮች አሉ። ያው ከኔም ጭምር ከሀገሬ ባልወጣ እኔ አላውቅም ነበር ይሄ ነገር እንደሚበላ ማለት ነው። እንደውም ይሄ ነገር በፊት ሕፃን እያለን እንጫወትበት ነበረ፣ እንወራወርበት ነበረ፣ ልክ እንደ ዲሞ ማለት ነው። እዚህ ሀገር ግን በጣም በውድ ነው የሚገዛው። ሲጣፍጥ ደግሞ ገምቱ። እኔ አንድ በጣም የምወዳት ጓደኛዬ ኤርትራውያን ወልጄ ተኝቼ ነው ያመጣችልኝ ይሄንን ማለት ነው። እና ይጣፍጣል ቅመሽው አለችኝ። እንደምን ቀመስኩት፣ ግን ከዛ በኋላ መግዛት ላቆም አልቻልኩም። ሁሌ ቤቴ ውስጥ ይገኛል። በጣም ነው የሚጣፍጠው። በነገራችን ላይ ፓፓያ በሌላ ሀገር ላይ ለማግኘት ቀላል አይደለም። እኛ ሀገር ፓፓያና አቮካዶ በጣም ቀላል ነው ለማግኘት ማለት ነው። ወደ ውጭ ወጣ ስትሉ ደግሞ ውዱ ነገር አንዱ ፓፓያ እና አቮካዶ ነው። ፓፓያ ግማሹ አንዳንዴ እስከ 7 ዩሮ የሚደርስበት ጊዜ አለ፣ አንዳንድ ሱፐር ማርኬቶች ማለት ነው። ማርኬት ከገባችሁ ደግሞ በጥሩ ዋጋ ልታገኙ ትችላላችሁ። ግን ይሄን ማለት ነው ቅመሱት፣ አትለፉት፣ ቅመሱት። ይኸው ልጄ እንዴት እንደምትበላው ልጄን መግለጽ አልፈለኩም፣ ምክንያቱም ቪዲዮ ላይ ካወጣኋት ጀምሮ ስትበላ ምግብ እምቢ እያለች ስለሆነ ነው። እና እኔ በልቼ ላሳያችሁ። ትራስት ሚ በጣም ነው የሚጣፍጠው። ፓፓያ ነው የሚለው እና ስሙን አላውቀውም፣ ግን በብዙ ቦታ ላይ ዝም ብሎ ነው ሰው ራሱ የሚጠቅመው አይመስለኝም። ዝም ብሎ ነው የሚበቅለው። ልቀነው ነው የምናልፈው ማለት ነው። ጋይስ ቅመሱት። በጣም እኛ ችግር አለብን። እውነት የምግብ እንትናችንን መለወጥ አለብን። አላውቅም። ትራስት ሚ ጥሩ ነገር ባይሆን አላመጣላችሁም ነበረ።